ሰላም የቻናላችን ተከታታዮች ሰላም ብለናል። እንደምናችሁ አለን። ዛሬ ይዘንላችሁ የቀረብነው እንዳያችሁት ነው። በርዕሱ ላይ የሊዝ ሕግ ተላልፈዋል የተባሉ የአዲስ አበባ ከተማ ነዋሪዎች በሶስት ቀናት ውስጥ 45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው ዜናዎች እየዘገቡ ነው። ይህንን እናቀርብላችኋለን። በመጀመሪያ ግን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ፣ ኮሜንት፣ ላይክ፣ ሼር አድርጉ። የሚመለከተው አካል እንዲደርስ ሁላችሁም ላይክ አድርጉ ይህንን ቪዲዮ እያልን እንቀጥላለን። በአዲስ አበባ ከተማ የመኖሪያ ቤታቸውን ለንግድ ስራ አውለዋል የተባሉ ነዋሪዎች በሶስት ቀናት ገደብ ውስጥ 45,000 ድረስ ቅጣት እንዲከፍሉ ማስጠንቀቂያ እንደሰጣቸው ነው ለኢትዮጵያ ኢንሳይደር የተናገሩት። ነዋሪዎቹ የመኖሪያ ቤታቸውን ለሌላ አገልግሎት ለማዋል የሚያስችላቸውን የሊዝ ውል ለውጥ ለማድረግ ከመቶ ሺዎች እስከ ሚሊዮን ብር የሚቆጠር ክፍያ መጠየቃቸውን የገለጹት በመዲናይቱ የሚገኙ በአቃቂ ቃሊቲ፣ በለሚ ኩራ፣ በነፋስ ስልክ ላፍቶ፣ በጉለሌ ክፍለ ከተሞች የሚኖሩ ነዋሪዎች ባለፉት ቀናት ማስጠንቀቂያ እንደደረሳቸው ለኢንሳይደር ገልጸዋል። በአንዳንዶቹ ክፍለ ከተሞች በሚገኙ የንግድ ቤቶችና አገልግሎት ሰጪዎች ላይ የማስጠንቀቂያ ደብዳቤዎች መለጠፋቸውን የአካባቢ ነዋሪዎች ገልጸዋል። በአቃቂ ክፍለ ከተማ በተለምዶ ዓለም ባንክ አዲሱ ሰፈር ተብሎ በሚጠራው አካባቢ የሚገኙ ነዋሪ በክፍለ ከተማ መምጣታቸውን የገለጹ ሰራተኞች ካለፈው ረቡዕ ጀምሮ ማስጠንቀቂያ ደብዳቤውን ሲሰጡ እንደነበረ ገልጸዋል። ኢትዮጵያ ኢንሳይደር የተመለከተው የማስጠንቀቂያ ደብዳቤ ነዋሪው መሬቱን የወሰዱት ለመኖሪያ አገልግሎት ለማዋል እንደሆነ ይጠቅሳል። ሆኖም ነዋሪዎቹ በገቡት የሊዝ ውል መሰረት ለተከፈላቸውን አገልግሎት ብቻ እየተጠቀሙ አለመሆኑ ነው በዚህ መስክ ክትትል ማረጋገጥ ተችሏል ይላል ደብዳቤው። ነዋሪዎቹ ማስጠንቀቂያው ከተሰጠበት አሊያም ከተለጠፈበት ቀን ጀምሮ ባሉት 3 ቀናት ውስጥ ካርታቸውን፣ የሊዝ ውላቸውን፣ ለመጨረሻ ጊዜ የከፈሉትን የሊዝ ክፍያ ደረሰኝ እንዲሁም የንግድ ፈቃዳቸውን በመያዝ ለክፍለ ከተማ እንዲያቀርቡ ቀነ ገደብ ያስቀምጣል። ይህ መሰል የሶስት ቀናት ማሳወቂያ ጊዜ በንፋስ ስልክ ክፍለ ከተማ ላሉ ነዋሪዎች መሰጠቱን አንድ ክፍለ ከተማው ኃላፊ ለኢትዮጵያ ኢንሳይደር ገልጸዋል። ሂደቱ በቀጣይነት ያለው እና በከተማ አቀፍ ደረጃ በሌሎችም ክፍለ ከተሞች እንደሚተገበር መሆኑን ኃላፊው አስረድተዋል። ከአቃቂ ቃሊቲ ክፍለ ከተማ ለነዋሪዎች የተሰጠው ደብዳቤ በተጠቀሰው ጊዜ ገደብ ውስጥ ለክፍለ ከተማው መሬት ልማትና አስተዳደር ጽሕፈት ቤት መረጃዎች አቅርበው ማስተካከያ ወይም አገልግሎት ለውጥ ለማድረግ እንዳለባቸው ያሳስባል። ይህንን የማያደርጉ ነዋሪዎች አሁን በስራ ላይ ባለው የሊዝ ውል አዋጅና ደንቡ መሰረት እርምጃ እንደሚወሰደባቸው ነው ያስጠነቀቀው። ስማቸው እንዳይጠቀስ የጠቀሱ የአቃቂ ቃሊቲ ክፍለ ከተማ ነዋሪ የመኖሪያ ቤታቸው አካል የሆነው ቤት ለንግድ በመዋላቸው በሶስት ቀናት ውስጥ 45,000 ብር ቅጣት እንዲከፍሉ ቀነ ገደብ እንደተሰጣቸው ነው የተናገሩ። ነዋሪው የቅጣቱ መጠን ተገልጾላቸው ከመኖሪያ ቤትነት ወደ ንግድ ለሚደረገው የአገልግሎት ለውጥ የጠየቁት በሚሊዮን ብር የሚቆጠር ገንዘብ ለመክፈል አቅማቸው የማይችል መሆኑን የሚያረጋግጥ ደብዳቤ ከተቀበሉ በኋላ እንደሆነ አስረድተዋል። ይህንንም የተመለከተው ደብዳቤ አገልግሎት ለውጥ ማድረግ የማይፈልግ በመሆኑ ቅጣት በመክፈል ንግድ ለማቆም ተስማምተናል ይላል። ደብዳቤው የተዘጋጀው በአቃቂ ቃሊቲ ክፍለ ከተማ አስተዳደር የመሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት የወሰን ማስከበር መሬት ባንክና ማስተላለፍ ዳይሬክቶሬት መሆኑ ተመልክቷል። በዚህ ደብዳቤ ላይ ነዋሪው ለመኖሪያ ፈቀደውን ካርታ ወይም ይዞታ ማረጋገጫ ለንግድ የተጠቀሙ እንደሆነ የሚገልጽ አረፍተ ነገር ተካቷል። ነዋሪው ያለ ፈቃድ የሰሩትን ቅጣት ከፍለው በተፈቀደላቸው አገልግሎት ብቻ የሚገለገሉ መሆኑን በፊርማቸው እንዲያረጋግጡ ደብዳቤው አስገድዷል። ተመሳሳይ ደብዳቤ ባለፈው ሐሙስ የተቀበሉ ሌላው የአካባቢ ነዋሪም ለአገልግሎት ለለውጥ ከ4.5 ሚሊዮን ብር በላይ ከአቅማቸው እንደተጠየቁ ገልጸዋል። ይህንንም እንግዲህ በቅርቡ ከተካሄደው የሊዝ ጨረታ ዋጋ ላይ የመጣ እንደሆነ ነው ያስረዱት። በሊዝ ጨረታ አዲስ ቦታ ልግዛ ብትል እንኳን በካሬ ሜትር ይህን ያህል አይጠየቅም የሚሉ ነዋሪ በአገልግሎት ለውጥ ሆነ ለቅጣት የተጠየቀው የቅጣት ነዋሪዎችን አቅም ያገናዘበ እንዳልሆነ ያብራራሉ። ይህንንም እንግዲህ የተሰጣቸውን ቀነ ገደብ የደረሰባቸው አካባቢዎች ነዋሪዎች በሰሚ የሰሙት መረጃ ይዘው የንግድ ቤታቸውን ማፍረስ መጀመራቸውን ተናግረዋል። ያልተረጋገጠው መረጃ እያንዳንዱ ነዋሪ የይዞታውን 30 በመቶ ለንግድ አገልግሎት መዋል ይችላል የሚል እንደሆነ የሚገልጹት ነዋሪዎቹ የንግድ ቤታቸውን በዚህ መልኩ ለማስተካከል እየሞከሩ እንደሆነ አስረድተዋል። ነዋሪዎቹ አቤቱታን በተመለከተ ብዙ ነገር ያቀረቡ ቢሆንም በአዲስ አበባ ከተማ አስተዳደር ቢሮ ምላሽ ዝርዝር ውስጥ ማግኘት ትናንትናና ዛሬ ያደረገው ተደጋጋሚ ሙከራ አልተቻለም ተብሏል። በኢትዮጵያ ኢንሳይደር እንደተገለጸው ይህ መረጃ እንግዲህ ለሁሉም እንዲደርስ
እዚህ ላይ ብንጨርስም ሁላችሁም ቻናላችንን ሰብስክራይብ አድርጉ፣ አዳዲሶቹ እንዲሁም ነባሮቹ ላይክ አድርጉ። ተደራሽ ሆኖ መረጃውን ለምትወዱት ለቤተሰብ ለአካል እንዲደርስ ሼር እንድታደርጉ እያለን ለዛሬ ይሄ ነው። እናመሰግናለን።